ልበሹ ሂጃቡን የሂጃብ ውበትዋ ጥበቃና ማንነት ሰላም የዩቲዩብ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በጣም አስፈላጊ እና ውብ በሆነ ርዕስ ላይ እነጋገራለን። እርሱም ልበሹ ሂጃቡን የሚለው ነው። ሂጃብ ምንድን ነው? ለምንስ እንለብሰዋለን? ውበቱስ ምንድን ነው? በዚህ ቪዲዮ ውስጥ የሂጃብን ትርጉም፣ አስፈላጊነት፣ ከጥበቃ እና ማንነት ጋር ያለውን ቁርኝት በጥልቀት እንመለከታለን። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እንጋብዛለን። ብዙ ሰዎች ሂጃብን እንደ ቀላል ጨርቅ ወይም የራስ መሸፈኛ ብቻ አድርገው ሊመለከቱት ይችላሉ። ነገር ግን ሂጃብ ከዚህ በላይ የሆነ ጥልቅ ትርጉም አለው። ሂጃብ በኢስላም ሴቶች የአላህን ትዕዛዝ በመታዘዝ ክብራቸውን፣ ንጽህናቸውንና ማንነታቸውን የሚጠብቁበት የአለባበስ ስርዓት ነው። እሱ የውጫዊ አለባበስ ብቻ ሳይሆን የውስጣዊ ማንነትና እምነት ነጸብራቅ ነው። ሂጃብ የሴትን ውበት ከማይፈለጉ እይታዎች በመጠበቅ ትኩረት ወደ እውቀቷ፣ ስብዕናዋ እና አእምሮዋ እንዲሆን ያደርጋል። ቁርአን እና የነቢዩ ሙሐመድ ሱና ሂጃብ ለሙስሊም ሴቶች ግዴታ መሆኑን በግልጽ ያስቀምጣሉ። በቁርአን ውስጥ ሴቶች ራሳቸውን እንዲሸፍኑ እና ውበታቸውን ከቅርብ ዘመዶቻቸው ውጪ እንዳያሳዩ አዟል። ይህ ትዕዛዝ ሴቶችን ለመገደብ ሳይሆን ለመጠበቅ እና ለማክበር ነው። ሂጃብ ሴቶች በማህበረሰቡ ውስጥ በክብር እና በራስ መተማመን እንዲንቀሳቀሱ ያስችላቸዋል። ከጾታዊ ትንኮሳ እና ከማይፈለጉ እይታዎች ይጠብቃቸዋል። ሂጃብ የሴትን ማንነት ከውጫዊ ገጽታዋ በላይ ከፍ ያደርገዋል። ሂጃብ ለሴት ልጅ አካላዊ እና ስነ ልቦናዊ ጥበቃ ይሰጣል። ሂጃብ የሴትን አካል ከፀሐይ፣ ከአቧራ እና ከሌሎች የአየር ንብረት ተጽዕኖዎች ይጠብቃል። ከዚህም በላይ ሴቶች እንደ ቁሳቁስ እንዳይታዩ እና በውጫዊ ገጽታቸው ብቻ እንዳይፈረድባቸው ይረዳል። ሂጃብ የሴትን ክብር እና ንጽህና ይጠብቃል። ሴቶች በልብሳቸው ሳይሆን በስብዕናቸው፣ በእውቀታቸው እና በስራቸው እንዲከበሩ ያደርጋል። ይህ ደግሞ በራስ መተማመናቸውን ከፍ ያደርጋል እና በማህበረሰቡ ውስጥ በነፃነት እንዲንቀሳቀሱ ያግዛቸዋል። ሂጃብ ለብዙ ሙስሊም ሴቶች የማንነታቸው እና የኩራታቸው መገለጫ ነው። ሂጃብ አንዲት ሴት ለአላህ ያላትን ታዛዥነትና ለእምነቷ ያላትን ቁርጠኝነት ያሳያል። ሂጃብ የሙስሊም ሴቶችን ከሌሎች ይለያል። ይህም የእስልምና ማንነት በግልጽ እንዲያሳዩ ያስችላቸዋል። ሂጃብ የሴቶችን ውበትና ክብር የሚጠብቅ በመሆኑ ብዙ ሴቶች ሂጃብ በመልበሳቸው ይኮራሉ። እሱ የነፃነትና የጥንካሬ ምልክት ነው። ስለ ሂጃብ ብዙ የተሳሳቱ አመለካከቶች አሉ። አንዳንዶች ሂጃብ ሴቶችን ይጨቁናል ወይም ነፃነታቸውን ይገድባል ብለው ያስባሉ። ነገር ግን እውነታው ከዚህ የተለየ ነው። ሂጃብ በሴቶች ላይ የተጫነ ጭቆና ሳይሆን በፈቃደኝነት የሚደረግ የእምነትና የጥበቃ ምርጫ ነው። ሂጃብ ሴቶች በማህበረሰቡ ውስጥ በነፃነት እንዲንቀሳቀሱ፣ እንዲማሩ፣ እንዲሰሩ እና አስተዋጽኦ እንዲያደርጉ ያስችላቸዋል። ሂጃብ የሴትን ውበት አይቀንስም፣ ይልቁንም ውስጣዊ ውበቷን እና ስብዕናዋን ያጎላል። በመጨረሻም ልበሹ ሂጃቡን የሚለው ጥሪ የውበት፣ የጥበቃ እና የማንነት ጥሪ ነው። ሂጃብ የሙስሊም ሴቶች ክብር፣ ንጽህና እና የእምነት መገለጫ ነው። እያንዳንዱ ሴት ሂጃብን ስትለብስ የአላህን ትዕዛዝ ከመታዘዝ ባሻገር ራሷን ከማይፈለጉ እይታዎች በመጠበቅ እና ማንነቷን በማጉላት ነው። ይህንን ውብ ልብስ በመልበስ በራስ መተማመን እና በኩራት እንድንራመድ በአረብኛ መጋረጃ ወይም መሸፈኛ ማለት ነው። በእስልምና ደግሞ ሴቶች ከማህረም ያልሆኑ ወንዶች ፊት ሰውነታቸውን የሚሸፍኑበትን ልብስ ያመለክታል። ሽፋን ፀጉር፣ አንገትን እና ደረትን ያጠቃልላል። ዋናው ዓላማውም ሴቶችን ከማይፈለጉ እይታዎች መጠበቅ፣ ክብራቸውን ከፍ ማድረግና ንጽህናቸውን መጠበቅ ነው። ሂጃብ የአላህ ትዕዛዝ ሲሆን በቁርአንና በነቢዩ ሙሐመድ ሂጃብ ከውጫዊ ሽፋን በላይ ጥልቅ መንፈሳዊ ትርጉም አለው። 1. የአላህ ትዕዛዝን መታዘዝ። ሂጃብ መልበስ ለአላህ ፍቅርና ታዛዥነት መገለጫ ነው። አንድ ሙስሊም ሴት ሂጃብ ስትለብስ የፈጣሪዋን ትዕዛዝ እየተገበረች መሆኑን ታውቃለች። ደግሞ ውስጣዊ ሰላምና እርካታ ይሰጣታል። 2. ክብርና ጥበቃ። ሂጃብ ሴትን እንደ ውድ ዕንቁ ይጠብቃታል። ውበቷን ለቅርብ ቤተሰቦቿና ለባሏ ብቻ እንድታስቀር ያደርጋታል። በዚህም ከማይፈለጉ እይታዎችና ትንኮሳዎች ትጠበቃለች። ማህበረሰቡም በውጫዊ ገጽታዋ ሳይሆን በእውቀቷ፣ በስነ ምግባሯና በውስጣዊ ማንነቷ እንድትገመግማት ያግዛል። 3. በማንነት መገለጫ። ሂጃብ የሙስሊም ሴት ማንነት መገለጫ ነው። የትም ቦታ ብትሆን ሂጃቧ የእስልምና እምነት ተከታይ መሆኗን ያሳያል። ይህ ደግሞ በራስ መተማመንን ይፈጥራልና ለዲኗ ያላትን ቁርጠኝነት ያሳያል። 4. ትህትና ሞደስቲ። ሂጃብ የትህትና ምልክት ነው። ሴት ልጅ ውበቷን ለሁሉም ከማሳየት ይልቅ በመሸፈን ትህትናዋን ታሳያለች። ይህ ደግሞ በራስ ወዳድነትና በቁሳዊነት ከሚመራው ዓለም እንድትርቅ
ይረዳታል። ብዙ ሰዎች ሂጃብ ውበትን ይደብቃል ብለው ያስባሉ፣ ነገር ግን እውነታው ሌላ ነው። ሂጃብ የሴትን ውበት የሚደብቅ ሳይሆን የሚጠብቅና የሚያጎላ ነው። ውስጣዊ ውበትን ማጉላት ሂጃብ የሴትን ትኩረት ወደ ውስጣዊ ውበቷ እንድታደርግ ያበረታታል። ስነ ምግባር፣ እውቀት፣ ደግነትና ኢማን ከውጫዊ ገጽታ የበለጠ ዋጋ እንዳላቸው ያስተምራል። ልዩነትና ክብር ሂጃብ የለበሰች ሴት በሕዝብ መካከል ስትሄድ ልዩ ትመስላለች። በራስ መተማመንና ክብር ይንጸባረቅባታል። እሷ የፋሽን ሰለባ ሳትሆን የራሷን ማንነት የምትገልጽ ነፃ ሴት ናት። ከፋሽን ጫና ነፃ መሆን ሂጃብ የለበሰች ሴት በየጊዜው ከሚለዋወጠው የፋሽን ጫና ነፃ ትሆናለች። ውድ ልብሶችን በመግዛት ወይም የቅርብ ጊዜውን ፋሽን በመከተል ጊዜዋንና ገንዘቧን አታባክንም። ይልቁንም ትኩረቷን ወደ የበለጠ ጠቃሚ ነገሮች ታደርጋለች። መረጋጋትና ሰላም ሂጃብ የለበሰች ሴት በአላህ ጥበቃ ስር መሆኗን ታውቃለች። ይህ ደግሞ ውስጣዊ መረጋጋትና ሰላም ይሰጣታል። ሂጃብ መልበስ አንዳንድ ጊዜ ተግዳሮቶች ሊኖሩት ይችላል። በተለይ ሂጃብ በደንብ በማይታወቅባቸው ወይም በተሳሳተ መንገድ በሚታይባቸው ማህበረሰቦች ውስጥ የማህበረሰብ ግፊት አንዳንድ እህቶች ከቤተሰብ፣ ከጓደኞች ወይም ከስራ ቦታ በሚመጣ ግፊት ምክንያት ሂጃብ ለመልበስ ሊቸገሩ ይችላሉ። በዚህ ጊዜ ጠንካራ ኢማንና በአላህ ላይ መመካት ወሳኝ ነው። የተሳሳተ ግንዛቤ ሂጃብ እንደ ጭቆና ምልክት አድርጎ የሚያዩ ሰዎች አሉ። እኛ ደግሞ ሂጃብ የነፃነት፣ ክብርና የማንነት መገለጫ መሆኑን በተግባር ማሳየት አለብን። መፍትሄዎች ስለ ሂጃብ በትክክል ማስተማር፣ የሂጃብን ውበትና ጠቀሜታ በተግባር ማሳየት እና እህቶችን ማበረታት አስፈላጊ ነው። ጠንካራ የሙስሊም ማህበረሰብ እምነቷ ያላትን ቁርጠኝነት ያሳያል። ሂጃብ የሙስሊም ሴቶችን ከሌሎች ይለያል። ይህም የእስልምና ማንነት በግልጽ እንዲያሳዩ ያስችላቸዋል። ሂጃብ የሴቶችን ውበትና ክብር የሚጠብቅ በመሆኑ ብዙ ሴቶች ሂጃብ በመልበሳቸው ይኮራሉ። እሱ የነፃነትና የጥንካሬ ምልክት ነው። ስለ ሂጃብ ብዙ የተሳሳቱ አመለካከቶች አሉ። አንዳንዶች ሂጃብ ሴቶችን ይጨቁናል ወይም ነፃነታቸውን ይገድባል ብለው ያስባሉ። ነገር ግን እውነታው ከዚህ የተለየ ነው። ሂጃብ በሴቶች ላይ የተጫነ ጭቆና ሳይሆን በፈቃደኝነት የሚደረግ የእምነትና የጥበቃ ምርጫ ነው። ሂጃብ ሴቶች በማህበረሰቡ ውስጥ በነፃነት እንዲንቀሳቀሱ፣ እንዲማሩ፣ እንዲሰሩና አስተዋጽኦ እንዲያደርጉ ያስችላቸዋል። ሂጃብ የሴትን ውበት አይቀንስም፣ ይልቁንም ውስጣዊ ውበቷንና ስብዕናዋን ያጎላል። በመጨረሻም ልበሹ ሂጃቡን የሚለው ጥሪ የውበት፣ የጥበቃና የማንነት ጥሪ ነው። ሂጃብ የሙስሊም ሴቶች ክብር፣ ንጽህና እና የእምነት መገለጫ ነው። እያንዳንዱ ሴት ሂጃብን ስትለብስ የአላህን ትዕዛዝ ከመታዘዝ ባሻገር ራሷን ከማይፈለጉ እይታዎች በመጠበቅ እና ማንነቷን በማጉላት ነው። ይህንን ውብ ልብስ በመልበስ በራስ መተማመን እና በኩራት እንድንራመድ ያበረታታናል። ይህ ቪዲዮ እንደወደዳችሁት ተስፋ እናደርጋለን። አስተያየታችሁን እና ጥያቄዎቻችሁን ከታች ባለው ኮሜንት መስጫ ላይ አስቀምጡልን። ቻናላችንን ሰብስክራይብ ማድረግ እና የደወል ምልክቱን መጫን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን።